ቆይ ምን ባረጋቸው ነው ግን? ወይዘሮ ሜላት ምን እየሆንሽ ነው? ተረጋጊ እንጂ ለምንድን ነው በዚህ ልክ የምትናደጁ እንዴ? አረጋጊው እንጂ። አቶ መስፍን ምን አደረገ? ይህ እኮ የሱ ስህተት አይደለም። ማንኛውም ሰው እንደሚያደርገው ማንም ሰው ሲጣላ ሲደባደብ ሳይ ሊያገላግል መሀል ውስጥ ይገባል። ከዛም በኋላ ሴት ልጅ ስለሆነች ሊያረጋጋት ሞክሯል። እሷ ግን ሁሉንም ነገር በሌላ መልኩ ነው የወሰደችው። ከቤት የወጣኸው ለካ እንደዚህ ከማንም ጋር አሸሸ ገዳሜ ለማለት እንዲመች ነው በማለት አሸማቃው አንገቱን አስደፍተው ነበር። በዚሁም አልበቃም። አቶ መስፍን እቤት ድረስ መጥቶ ይቅርታ ሊጠይቃትና ነገሮችን ሊያስረዳት ሞክሮ ነበር። እሷ ግን አሻፈረኝ፣ በፍጹም መቼም ቢሆን ይቅርታ ላደርግልህ አልችልም፣ ከቤት ይውጣልኝ እያለችም ስጮህበት ነበረ። እንዲሁም ጎትታ አንስታ ከቤት ይውጣልኝ፣ መቼም ቢሆን ለአንተ እድል ልሰጥህ አልችልም፣ ከአንተ ጋር አልኖርም፣ በክብር ማትወጣ ከሆነ እንደ ውሻ ተዋርደህ ትወጣለህም ስትል ነበረ። ለምንድን ነው በዚህ ልክ? ኧረ ተረጋጊ። ሚስት ከሆነ ሴት ደግሞ ብልሃተኛ ናት። ምንም እንኳን ወንድ ልጅ ቢሳሳት ነገሮችን በብልሃት መረዳት ወይም ደግሞ ነገሮችን ቀስ ብለሽ ማጣራት ትችይ ነበር። እሷ ግን ዘላ አንገቱ ላይ ጉበና ያለችው። ምንም ጭራሽ ነገሮችን እንዳስረዳትም እድል አልሰጠችውም። ይሄ ደግሞ ስህተት ነው። አቶ መስፍን ምንም በሌለበት እሷ ግን ሌላ ነገር ይዛ ድርጅቷንም ቤቷንም እያፈረሰች ትገኛለች። ትዳሯም አደጋ ላይ ነው። ሁለተኛ ካንተ ጋር መኖር አልፈልግም እያለችም ስትለው አቶ መስፍን ተረጋጊ፣ ይሄ ነገር ነገ ይጸጽትሻል፣ የምትጸጸችበት ነገር አታድርጊ፣ እንዳስረዳሽ እድሉን ስጪ ብላትም አረ በፍጹም እኔ ካንተ ጋር መኖር አልፈልግም፣ ድሮንም እንድመች ነበር አሸሸ ገዳሜ ለማለት ነበር ቤቱን ለቅ የወጣው እኔ ነኝ እንጂ ጅሏ አንተን ይቅርታ ለመጠየቅ ያለበት ድረስ በጧት የመጣሁት። አንተ ግን ተመቻችተህ ከሴት ጋር ስትጎራረስ ደረስኩኝ። ጭራሽ በእኔ ላይ እንዴት ብታስበኝ ነው በእኔ ላይ ችት የምታደርግብኝ? እያለችም ከቤት ጎትታ አስወጣችው። አቶ መስፍንም በዚህ ድርጊትሽ እንደምትጸጸቺ አልጠራጠርም፣ የዛኔ ደግሞ ይረፍዳል ብሏት ለአንድና ለመጨረሻ ጊዜ ተሰናብቶ ትቷት ወጣ። በአቶ መስፍን በፍጹም አይፈረድም። ወይዘሮ ሜላትም ነገሮችን አካበደችው እንጂ ማንም ሰው እንደሚናደደው የተወሰነ ተቆጥተው ነገሮችን ለመረዳት መቻል ነበረባት። ነገር ግን በሁለታቸው ግጭት መሀል የአቶ በቃሉ ስራ በደንብ እየሄደለት ነው ማለት ነው። እሱ ነው እንግዲህ ልጅቷን ልኳት የአቶ መስፍንንና የወይዘሮ ሜላትን ትዳርም ሆነ ድርጅትም እንድታበላሽ ላካትና እያንዳንዱ በምታደርገው በሜላት ችኩልነት ሁሉም ነገር እያበላሸችው ትገኛለች። ይሄ ደግሞ ለበቃሉ በጣም ደስታን ይሰጠዋል። አሁን ላይ ሀና ደግሞ ኤልያስ በገጠመው ነገር በጣም ግራ ገብቷታል። የምታደርገው ግራ ገብቷት ወደ ደሴ ወስዳ ለማሳከም ወስናለች። እዚህ ጋር ደግሞ እዝራ ለምንድን ነው እኔን ችላ የምትይኝ? የሚያስጨንቅሽን ነገር ለምንድን ነው ማትነግሪኝ? እያለ እየጨቀጨቃት ይገኛል። ምን ብላ ትንገረው? ምንም ቢሆን ግን በግልጽ መናገር ነበረባት። በፊት የሚወዳት ልጅ አዲስ አበባ ድረስ ለእሷ ብሎ እንደመጣና አሁን ደግሞ እሷ ሌላ ወንድ እንዳፈቀረች ሲሰማ ራሱን እንደሳተና አይምሮውን እንደሳተ መናገር ነበረባት። እሷ ግን ሁሉን ነገር በራሴ ወጣዋለሁ በማለት ሚስጥር አድርገዋለች። ጽዮን ስትንቀለቀል በራሷ ላይ ችግር ፈጠረች። እዝራን የሀና ጓደኛ መጥቶ ላሳይ ይችላለሁ፣ ደግሞ ጤነኛ አይደለም፣ ራሱን የሳተ ነው፣ እንደ ማበድ አረገው ነው ብላ ነግራው ኤልያስ ያለበት ቦታ ድረስ ይዛው ትሄዳለች። ከዛም በኋላ ግን ኤልያስ ወደ ጤናው እንደተመለሰና ለትንሽም ሰዓትም ቢሆን እንደተረጋጋ ነበር ያጋጠማት። እናንተ ቆይ በእኔ ላይ ሙድ እያያዛችሁ ነው? እንደየቀለዳችሁብኝ ነው? ትናንትና ስመጣ እኮ አብዶ ነበር፣ አሁን እንዴት እንደዚህ ሊሆን ቻለ ብላ ለአሊ ጠየቀችው። አሊም ደግሞ እባክሽ እንደዛ አታድርጊ፣ ኤልያስ እያደረገ ያለውን ነገር ምንም ነገር አያውቅም፣ ተረጋጊ፣ ልትረጅኝ ይገባል ብሎ ያለውን ነገር አግባባት። ከዛ እሺ በቃ ሌላ ጊዜ እነግርሃለሁ አለችና እዝራን ይዛው ሄደች። ነገር ግን ሀና ኤልያስን ወደ ደሴ ይዛው እንደምትሄድና አልናፈቀህም ወይ እያለች ደሴ ሀገሩ አልናፈቀህም ወይ እያለች ስጠይቀው ነበር። እሱም ደግሞ በጣም እንደናፈቀውና ነገር ግን ብቻውን መሄድ እንደማይፈልግ ነገራት። ሀናም ደግሞ ሁኔታዎችን ተረድታ ማን ብቻህን አለህ? አብረን ነው እንጂ የምንሄደው አላት። ኤልያስም እንግዲህ አንቺ ካለሽማ የትም ቢሆን እሄዳለሁ አላትና አብረው እንደሚሄዱ ተነጋገሩ።
ግን እዚህ እኔ ሌላ ወንድ እንዳፈቀርኩ የነገረህ ማን ነው ብላ ጠየቀችው። ኤልያስም አንቺ እንዳፈቀርሽ የነገረችኝ አንድ ሴት ናት፣ ደውላ የምታፈቅራት ሴት ሌላ ወንድ አፍቅራለች ብላ አዲስ አበባ ድረስ እንድመጣና ያለውን ነገር የነገረችኝ ጽዮን የምትባል ልጅ ናት ብሎ ነገራት ለሀና። ሀናም ይሄን ስትሰማ በጣም ደነገጠች። ምን ጽዮን ናት የነገረችህ? እንደፎከረችው አረገችው ማለት ነው? እኔ ሀናን አታውቀኝም፣ ምን እንደማደርግ አሳያታለሁኝ። እንዴት ብደፍረኝ ነው ከደሴ ድረስ ጠርታ አንተን እንደዚህ እንድትሆን ያደረገችህ? እንዴት እንደዛ አረገች? ለምን ነገረች? በማለት በጣም ተበሳጨችባት። አሁን እንግዲህ ሀና ይሄንን ሰምታ ቀጥታ ወደ ጽዮን ጋር ሄደችው ማለት ነው። ጽዮንን አንገቷን አንቃ ስታፋጥጣት ነበር። እንዴት ብደፍሪኝ ነው ለኤልያስ ይህ ሁሉ ነገር ያልሺው? ከደሴ ደህና ተደላድሮ የተቀመጠው ልጅ ተረጋግቶ የሚኖረው ልጅ አምጥተሽ እዚህ ህይወቱን አደጋ ላይ የጣልሽው፣ በዚህ ልክ እንዳብድ ያረግሽው አንቺ ነሽ። የዚህ ሁሉ ተጠያቂ አንቺ ነሽ። እንዴት ብደፍሪኝ ነው? እኔ ሀናን አታውቂኝም ማለት ነው? እኔ ሀና ማለት የአባቴ ልጅ ነኝ እያለች ፎከረችባት። እንግዲህ ውድ ቤተሰቦቼ ለዛሬ ያስኩላችሁ ኖላዊ ድራማ ይህን ይመስል ነበር። በቀጣይ ክፍል ሀና እና ጽዮን ምን እንደሚፈጠር አብረን የምናይ ይሆናል። ነገር ግን ሀና እንዳፎካከሯ ከሆነ ጽዮንን በሰላም ምትለቃት አይመስልም። ሀና ደግሞ እዝራ የአቶ በቃሉ ልጅ እንደሆነ አላወቀችም። አቶ በቃሉ ማለት ደግሞ የቤተሰቦቿን ሕይወት ያመሰቃቀለ ትዳራቸውን ሊያፈርሰው እየተዘጋጀና ድርጅታቸውንም እንዲከስር ያደረገው አቶ በቃሉ የእሱ ልጅ እዝራ እንደሆነ አላወቀችም። እንግዲህ ይህን ስትሰማ ደግሞ ምን የሚፈጠር ይመስላችኋል? አብረን የምናይ ይሆናል። መልካም ጊዜ ተመኘውላችሁ። ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉ። ቪዲዮውን ስታዩ መጀመሪያ ላይክ እያደረጋችሁ ጀምሩት። አመሰግናለሁ።